አብይ አህመድ ላይ መፈንቅለ መንግስት ቢደረግ ደስ ይላችኋል? ትናንትና ስለ መፈንቅለ መንግስት አንድ ቪዲዮ ሰርቼ የተወሰኑ ሰዎች ባደረገው እያሉ ነበረ። በነገራችን ላይ አብይ አህመድ ላይ መፈንቅለ መንግስት ቢደረግ የምታስቡት አይነት ዲሞክራሲ አይመጣም። የመጀመሪያው ነገር አብይ አህመድ ላይ መፈንቅለ መንግስት ቢደረግ አድራጊውና የሀገሪቱ መሪ ቀጥሎ የሚሆነው ወይ ብርሃኑ ጁላ ነው ወይ ጀነራል አበባው ነው ወይ ምናምን። ብርሃኑ ጁላ ዲሞክራሲ ያመጣልናል ብላችሁ ታስባላችሁ ማለት ነው። ሌላኛው ነገር ግን በጣም ማወቅ ያለብን በመፈንቅለ መንግስት ዲሞክራሲ ሊመጣ አይችልም። ወታደራዊ መንግስት ለዲሞክራሲ ምቹ አይደለም። ለምን የሚለው በጣም ሰፊ ትንታኔ ይፈልጋል። ሌላ ጊዜ ቪዲዮ ሰራበታለሁኝ። እዚህ ጉዳይ ላይ ቪዲዮ እንድሰራ የገፋፋኝ አንድ ምክንያት ነው። ከዚህ ቀደም ኢህአዴግን ሰው በሚቃወምበት ጊዜ ምን ይል ነበረ? ማንም ይሁን ለምን ሰይጣን አይሆንም ብቻ ኢህአዴግ ከስልጣን ይነሳልን፣ ህወሓት መራሹ ኢህአዴግ ብቻ ከስልጣን ዞር ይበለልን፣ ሰይጣንም ቢመጣ ግድ አይሰጠንም የሚሉ ነበረ። አሁንም በጣም በተመሳሳይ ሁኔታ አንዳንድ ሰዎች ብቻ ማንም ይሁን ማን ብልጽግና ከስልጣን ይወገድ፣ አብይ አህመድ ከስልጣን ዞር ይበለልን እንጂ ማንም ቢመጣ ግድ የለንም ይላሉ። ይሄ እንግዲህ በትክክል አስበን ሳንጨርስ የፖለቲካ ለውጥ ለማምጣት እንደምንሞክር ነው የሚያሳየውና ለማንኛውም ስለ ፖለቲካ ግድ ይሰጣናል የምትሉ ሰዎች፣ ስለ ፖለቲካ እናወራለን የምትሉ ሰዎች ማንም ይሁን ማን ከሚል ይልቅ እንደው ለውጥ የሚመጣ ከሆነ ምን አይነት ለውጥ ነው መምጣት ያለበት፣ እንዴት ነው ለውጥ ውስጥ መምጣት ያለበት የሚለው ላይ የምር ማሰብና መወያየት ያስፈልጋል ለማለት ነው። መፈንቅለ መንግስት ተከታታይ ቀን አልኩኝ፣ ግን መፈንቅለ መንግስት አይደረግም። ዛሬ ግንቦት 8 1981 ዓመተ ምህረት መፈንቅለ መንግስት ተደርጎ ነበረ። የዛን መታሰቢያ ያደርጋችሁ ቁጠሩት ይህን ቀን።